ኤፍኤስጂ ቢኤፍዲ ኤንድ ኤዩፒኤል ይባላል እና በጣም የሚገርም ፕሮግራም ነው። እንዴት ነው ቀላል ያደረገው የሚለውን ነገር እናወራበታለን። ምን መስፈርትስ ያስፈልጋቸዋል? ምንም ወጪ የማያስፈልገውም ለኪስ ተብሎ ብር ይሰጣቸዋል። ትምህርት መማራችሁን ብቻ ነው እንጂ 10-12 ክላሶች በቂ ነው። በጣም ደስ የሚለው እድሜ ገደብ የለው፣ ከ18 ዓመት በላይ ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ጤና ይስጥልን። ሰላም ነው ወይ? በደህና እንዴት ናችሁ? ሰላም ናችሁ? እንዴት ነበር ሳምንቱ? ሁሉ መልካም? ኮሜንት ላይ እስኪ ያሳውቁ። ዛሬ እንግዲህ አዲስ ኢንፎ አግኝቻለሁ እና ስለሱ ላውራችሁ። የቆየ ነው በእርግጥ ግን በደንብ ስለሱ ላውራችሁ። ሁለቱን አውቃቸዋለሁ እዚህ በፊት። አንደኛውን ግን እንደ አጋጣሚ ቋንቋ የምንማርበት ቀን የሆነች ልጅ በዛ ነው የመጣችው እና በጣም ገርም እያወራች ነበር። ኤዩፒኤል ይባላል እና በጣም የሚገርም ፕሮግራም ነው። ወደ ዶይችላንድ ጀርመን ለመምጣት ማለት ነው። እና ስንት ናቸው? 3 ናቸው። ኤፍኤስጂ ቢኤፍዲ ኤንድ ኤዩፒኤል ይባላሉ። እነዚህ ምንድን ናቸው? ወደ ጀርመን የመምጫ ቪዛ ሲስተም ናቸው። እና እነዚህ ምን አይነት ናቸው? ልዩነታቸው ምንድን ነው? እንዴት ነው ቀላል ያደረገው የሚለውን ነገር እናወራበታለን። ምን መስፈርትስ ያስፈልጋቸዋል እናንተ በዚህ ፕሮግራም ለመምጣት ማለት ነው። እና የአንዳንዱ ዲቴል በደንብ በዚህ ቪዲዮ በደንብ ትረዱበታላችሁ። እና ምንም ወጪ የማያስፈልገውም የሚያስፈልጉት ነገር እያንዳንዱ ዲቴል እናወራለን ማለት ነው። መጀመሪያ ስለ ኤፍኤስጂ ነኝ። ኤፍኤስጂ ይሄ ፕሮግራም መሰላችሁ፣ እናንተ ከዚህ መጣችሁ ቮለንተሪ አይነት ስራዎች ነው የምትሰሩት። ቮለንተሪ ለምሳሌ በሆስፒታል ሊሆን ይችላል፣ ወይም ደግሞ ልጆች መንከባከብ ሊሆን ይችላል። በዛ ላይ ነው። እና ቋንቋ እዚህ ጋር ምንድን ነው የሚያስፈልገው? ቋንቋ ከኤቱ ቢዋን ምናምን ያስፈልጋል። ቋንቋ ግድ ነው ማለት ነው። በዚህ ከመጣችሁ ኤፍኤስጂ የሚባለው እድሜን ግዴታ ነው። ከ15 እስከ 27 ዓመት መሆን አለበት ማለት ነው። በዚህ ፕሮግራም ይመጣ ቮለንተሪ ስራ ነው። እና እነዚህ ምንድነው የምታደርጉት? ኤፍኤስጂ ቮለንተሪ እንደዚህ አይነት ስራዎች መስራት ከፈለጋችሁ ሲቪ ታዘጋጃላችሁ። ሞቲቬሽን ላይ ተዘጋጅታችሁ እነዚህ በዚህ ትፈልጋላችሁ ማለት ነው። ሜይ ቢ እንትኑን ከታች አስቀምጠላችኋል ዌብሳይቱ ማለት ነው። በሱ ዌብሳይት ገብታችሁ ማናገር ትችላላችሁ። እነሱ ኢንቫይቴሽን ከላኩላችሁ በጣም አሪፍ ነገር ነው። በጣም ወሳኝ ነገር ነው ማለት ነው ይሄ ኤፍኤስጂ። እና ቋንቋ ግድ ያስፈልጋል። እድሜ ደግሞ ከ15 እስከ 27 ዓመት ልትሆኑ ይገባል በዚህ በኤፍኤስጂ ፕሮግራም ማለት ነው። ይሄኛው ደስ የሚለው ያው ቀስ እያላችሁ ከአመት በኋላ ቋንቋችሁን ካሻሻላችሁ በኋላ ከአመት በኋላ ወደ አውስቢልዲንግ ቀይራችሁ ስራ የምትፈልጉትን ስራ መስራት ትችላላችሁ ማለት ነው። ወደ ሲስተሙ ለመግባት የሚሆን ፕሮግራም ነው። ሜይ ቢ ይጠቅማችሁ ከሆነ ብዬ ነው። እዚህ ጋር ግን እንድትገነዘቡልኝ የሚፈልገው እኛ እንግዲህ ኢንፎርሜሽን ነው የምነግራችሁ ማለት ኢንፎርሜሽን ነው። መምጣት የሚፈልግ ሰው መጣ፣ ሲትል ያልቅ እዛው መኖር። ሁሉም ሰው ሰላም ቢሆን ሀገራችን ላይ መኖር እንፈልጋለን ሁላችንም። እና ዓለም እንግዲህ እኛ ናት፣ ለጋራ ነው የምንጠቀመው። ስለዚህ ኢንፎርሜሽን አጋራችኋለሁ። ሌላ ነገር እንዳይመስላችሁ፣ ይሄ ከሀገር ማስከዳት ምናምን እንዳይመስላችሁ። እንደኔ ሀገር የሚወዳል ነበር። እንደዛው ቁጭ ብላችሁ ስራ ማትሰሩ ከሆነ እዚህ መጣችሁ ስራ ካገኛችሁ ምንድን ነው እንደውም ሀገራችሁ ጠቅማላችሁ፣ ቤተሰብ ጠቅማላችሁ። ገንዘብ ስልኩ ምን ስትሉ ግን እንትን አይደለም። እዚህ ስትመጡ ደግሞ ከፍ አድርጋችሁ አትዩት። ስትመጡ በቃ ሰው ሲነግራችሁ ትረዱታላችሁ። በጣም ይለፋል፣ ተለፍቶ ነበር የሚገኘው። ዩሮፕ ደግሞ እንደፈለጋችሁ መስራት አይቻልም ምናምን። እና ስለሱ ሌላ ዲቴል እናወራለን። አሁን ስለ ዛሬ የመጣንበት ፕሮግራም እናወራለን ማለት ነው። ቢኤፍዲ ደግሞ ምንድን ነው? ይሄ እድሜ ገደብ የለውም። በጣም ደስ የሚለው እድሜ ገደብ የለውም። ከ18 ዓመት በላይ ለሆነ ማንኛውም ሰው ማለት ነው ይሆናል። ቋንቋ ግን መስፈርት አለው። ቋንቋ ግድ ነው። እና እነዚህ ላይ ምንድነው ቋንቋ መማር አለባቸው። ዶይችላንድ ማለት ነው። ሁለቱ ኤፍኤስጂ ቢኤፍዲ ፕሮግራም ላይ እነዚህ ቋንቋ ግድ ያስፈልጋል ማለት ነው። ኤቱ ቢኖራቸው አሪፍ ነው። ለኤምባሲ ኤቱ ቢዋን ቢኖራቸው አሪፍ ነው። ለኢንቪቴሽን ግን ለማለት ኤዋን ይዛችሁ እነሱ ጋር ብታዋሯቸው ቋንቋ ትንሽ ነገር ይዛችሁ ማለት ነው። ያለ ቋንቋ ከባድ ነው። አትልፉ፣ ጊዜያችሁን አታቃጥሉ። ቋንቋ መማር ነው ወይ ደግሞ መተው ነው የሚያስፈልገው። ቋንቋ ግድ ነው ማለት ነው በእነዚህ ፕሮሰስ። እና
በኤፍዲ ቅድሜ ገደብ የለውም ብያለሁ። ቋንቋ ግድ ነው። ከዚህ ከመጣችሁ በኋላ ምንድነው በኤፍዲ ከመጣችሁ በኋላ የምታደርጉት ነገር ማህበራዊ ስራዎች ትሰራላችሁ። ስፖርት፣ አካባቢ ነገር ምናምን እንደዚህ አይነት ስራዎች ነው የምትሰሩት እዚህ መጣችሁ። አሁን እነዚህ ሁለቱ የቪዛ ፕሮግራም ሲስተሞች ምንድነው ለኪስ ተብሎ ብር ይሰጣችኋል። አይ ቲንክ ከ350 እስከ 600 ባለው ብር ይሰጣችኋል ለኪስ ተብሎ ማለት ነው። እና ሌላ ወጫችሁን ግን እነሱ ከበር የሚያደርጉት። ከዚህ ውጭ ግን ሌላ ነገር አታገኙም ማለት ነው። እናንተ ከመጣችሁ በኋላ ቀስ በቀስ አስወልዲንግ አድርጋችሁ ቋንቋችሁን አሻሽላችሁ ሌላ ስራ ተሻለ ማግኘት ትችላላችሁ በሚለው ነው። እንደዛ አለ። ይሄኛው እንግዲህ እነዚህ እንደተፈራራማችሁበት እንትን ነው። ብዙ ጊዜ ግን ከ6 ወር አንስቶ እስከ 18 ወር ነው ይሄ ፕሮግራም። አይ ቲንክ የኤፍሲጂ 12 ወር ነው ቀጥታ። በኤፍዲ ደግሞ ከ6 እስከ 18 ወር ድረስ ነው ቪዛ የሚሰጣችሁ ማለት ነው። እና ከዛ በኋላ ታሻሽላላችሁ የሚል ሀሳብ አለኝ ሜይ ቢ ከተሳካላችሁ ማለት ነው። እና በአጭሩ የበጎ ፈቃደኛ ስራዎች ናቸው። ግን አሁን ስለ ኤዩ ፔል እናወራለን። በጣም እሱ ደግሞ በጣም የገረመኝ እና ልጅቷ እንዳጋጣሚ ክላስ ውስጥ ቁጭ ብለን ስናወራ ነበር እና እሷ የመጣች በኤዩ ፔል ነው እና አልገባኝም ነበር መጀመሪያ ምንድን ነው ምናምን ስላት በደንብ ነው ያስረዳች። ምንድነው ኤዩ ፔል ማለት እዚህ ሰው ካለ ማንኛውም ዜግነት የሚኖረውም አይኖረውም እሱ ገደብ የለውም። ግን እዚህ ቋሚ የሆነ ነዋሪ ዜግነት ሳይሆን ቋሚ ነዋሪዎች አሉ እነሱ ምናምን። እና ምንድነው ነገሩ እዚህ ያለ ሰው ልጅ ያለ ሰው አብሶ ልጅ ግዴታ መኖር አለበት። ከ18 ዓመት በታች ልጅ ሊኖር ይገባል። እና ከዚህ መጣችሁ ምንድነው የሚያደርጉት ይሄኛው ፕሮግራም እዚህ ከመጣችሁ በኋላ ቀጥታ ከግለሰቡ ሰው የሚያመጣችሁ ማለት ነው። እሱን ትፈልጉና ኤዩፒኤል ውስጥ በኤዩፒኤል ፕሮግራም ሲስተም ውስጥ ሰውየው ነው ታገኙት። ያ ማለት እናንተ የሚያመጣችሁ ሰው ምን አይነት ሰው ነው? ልጅ ሊኖረው ይገባል ወይ ልጅ ሊኖራት ይገባል። ልጅ ግዴታ ነው። ምንድነው የምታደርጉ? ልጁን እናንተ ትምህርት ቤት መውሰድ፣ ልጁን መንከባከብ፣ ምን ማድረግ ነው ስራችሁ ማለት ነው። እዛ ነው ፕሮግራሙ ይመጣ። ከዚህ ጋር የሚታየው ለምሳሌ ኢትዮጵያኖች ካሉ እነሱ ብታማክሯቸው ይሄ አሪፍ ነገር ነው። ቤተሰብ ካለ ማለት ነው ልጅ ያለው ሰው እነሱን ብታዋሯቸው ቀጥታ እነሱ መምጣት ይችላሉ። አንደኛው መስፈርት ነው ልጅ ካለው። ሁለተኛ ደግሞ ይከፍላል አይከፍል የሚለው ይገመገማል ማለት ነው። እሱ እንደ ደሞዙ ስኬል ወይ ደግሞ እንዳለው ገቢ ይወሰናል ማለት ነው። ሁለተኛው ይታያል ማለት ነው። ሌላ ሶስተኛው ከመጣ በኋላ ቋንቋ ያስተምራቸዋል ማለት ነው። አይ ቲንክ 70 ዩሮ ምናምን ያክል ግማሹን ወሰኝ እንደዛ ይከፍላሉ በወር ማለት ነው። በወር ለቋንቋ ብለው ይሰጣሉ ማለት ነው። እና እድሜ እዚህ ጋር ከ18 እስከ 26 ዓመት ሊሆን ይገባል የሚል ነገር አለጋቸው ማለት ነው። ኤዩፒኤል ውስጥ ቋንቋ ግን ችግር የለም። ደስ የሚለው ቋንቋ ችግር የለም ማለት ነው። በዚያው ይሄ ብዙ ሀገራቶች ዩሮፕ ውስጥ እንደዚህ አይነት ነገሮች ያስተናግዳሉ። ጀርመን ብቻ አይደለም። ኤፍኤስጂም በዚያው ኤፍኤስጂም ዩሮፕ ውስጥ በብዛት አለ። እንደዚህ የተለያየ ቦታ ስዊዘርላንድ፣ ኔዘርላንድ እንደዚህ ሁሉም ቦታ ተመሳሳይ ነው አሰራራቸው ማለት ነው። እና ይሄ እኛ ሀገር ላይ ማለቴ እኛ ሀገር ሳይሆን እዚህ የሚኖር አበሻም ወይም ኢትዮጵያኖች ማለት ኢትዮጵያም በብዛት ወይም ደግሞ ሌላ የምታገኙት ሰው ካለ እሷ ቀጥታ ሌላ ሰው ያገኘችው ማለቴ ምን አይነት ሰው ካለች አታውቀውም። ቀጥታ ፍራንጋ ዌብሳይት ላይ ነው እንደዚህ አይነት ሰዎች አሉ። እንደውም እዚህ ኮለን ሀብታሙ ሰፈር የሚኖርበት አካባቢ ነው ያገኘችው ሰዎቹ ማለት ነው። እና ይሄ በጣም እንግዲህ ለመረዳዳት የሚረዳችሁ ሰው እንደዚህ እናንተን ለማምጣት የተቸገረ ሰው ካለ በዚህ ማምጣት ይቻላል ማለት ነው። ኤዩፒኤል ትምህርት የማይፈልግም እነዚህ አሁን የነገርኳችሁ እንትኖች 10-12 ክላሶች በቂ ነው። ዲግሪ ዲፕሎማ የሚባል ነገር የለውም፣ አይፈልጉም ማለት ነው። እነዚህ ኦልሬዲ ትምህርት መማራችሁን ብቻ ነው እነሱ እንጂ እናንተን ዲግሪ ምናምን አይጠይቁም፣ አያስፈልግም ማለት ነው። ስለዚህ የነዚህ የሶስቱ ፕሮሰስ ይህን ይመስላል ማለት ነው። ኤፍኤስጄ እና በኤፍዲ ኤንድ ኤዩፒኤል ማለት ነው። የትኛው ተመቻችሁ ለእናንተ ማለት ነው? ይሆናል ብዬ ነው እንግዲህ ማለት አሁን ኢንፎርሜሽን ያገኙትን መረጃዎች ምናምን ለእናንተ ሁሉ ያጋራለሁ ማለት ነው። ኤፍኤስጂ አንድ ያልገለጹት ነገር ኤፍኤስጂ በፌዴራል ሀገራት
ውስጥ ነው የሚመራው እና ክልሎች ውስጥ ነው ገብታችሁ የምታደርጉት ማለት ነው። BFD ግን ፌዴራል የሆነ ቀጥታ ከጀርመን መንግስት ጋር ነው የሚመራው ማለት ነው እና ጀርመን መንግስት ጋር ነው እንትን የምታደርጉት። ዶይች ጀርመን ደስ የሚለው ቋንቋ ከቻላችሁ ብዙ ነገር ይሳካላችኋል የሚል ተስፋ አለኝ። ያ ቋንቋ ግድ ነው ማለት ነው እና ኤዩፔ ስትፈልጉ ኤዩፔ ወርልድ ብላችሁ መፈለግ ነው። የዛሬው ቪዲዮ ይመስላል። እንዴት አያችሁት? እስኪ ኮሜንት ላይ ያስቀምጡን አስተያየታችሁን። ማንኛውም ነገር ኮሜንት ላይ እንየው። አዳዲስ ነገርም ካለ በዛ ቪዲዮ እንዲሰራላችሁ ከፈለጋችሁ እሱንም ለሰው ማጋራትም ጥሩ ነው። እናንተም ካወቃችሁት ለእኛ ብታሳውቁን አሪፍ ነው። ስለዚህ ኮሜንት ላይ መጻፍ አትርሱ። ይህንን እንደ ትልቅ ነጥብ ያዙት እና ኢንፎርሜሽን እንደዚህ መለወጡ በጣም ጠቀሜታ ያለው ሁላችን ጋር ማለት ነው። ተደጋግፈን ብንመነደግ ብዬ አስባለሁ እና ኢንፎርሜሽን ከመስጠት ወደኋላ አትበሉ። አሁን የኤፍሲጂን መስራት አላሰብኩ ነበር። የሆነ ልጅ ኮሜንት ላይ ሲጽፍ ነው በዛው ስለ ኤዩፔር እና ስለ BFD የሰራሁት እና እንደዚህ አይነት ኢንፎርሜሽን ይኖራችሁ መልካም ነው ብዬ አስባለሁ። ይህንን ኤፍሲጂን የሰጠው ኮሜንት ልጅ በርታ፣ በዚሁ ቀጥል። ሌላም ነገር ካለ በዛው እናወራለን ብዬ አስባለሁ። በቀጣይ እስከምንገናኝ በአዲስ ቪዲዮ፣ እስከዛው ድረስ ቸር ሰንብቱልኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ይመቻችሁ። ባይ